ሙስሊሞች ሞት የሩቅ ነገር ነው። ሰው መች እንደሚደርስበት አያውቅም። ለዚያ ነው መዘጋጀት ግድ የሚለው። አቡ ሐዝም አሉ በሱ ምክንያት ሞትን የምጠላበት ስራ ካለ ተወው፣ መቼም ብትሞት እንዳይጎዳ። የቀብር ሰዎች ሁኔታ ብታውቅ ኑሮ ስንት ሙታኖች ናቸው ቀብራቸው ውስጥ የሚቆጩት። ስንቶቻቸው መለስ ይጠይቃሉ ግን አይችሉም። አላህ አላለምን ግርዶች ተደረገ በእነሱና በሚፈልጉት መካከል። የህይወት ዋጋ ምንድነው? የህይወት ዋጋ ምንድነው? አላህን በመታዘዝ ላይ ካልሆነ፣ እሱን ለማግኘት መዘጋጀት ላይ ካልሆነ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላሉምን ከናንተ በላጩ እድሜው የረዘመና ስራው ያማረ ነው፣ ከናንተ መጥፎ እድሜው የረዘመና ስራው የከፋ ነው። ትንፋሽ ሊወጣና ላይመለስ ይችላል። አይንም በርግጥ ትገበገባለች፣ ዳግም አላህ ዘንድ ካልሆነ ላትገበገብ ትችላለች። ምን አለ ቀብር ላይ ብትቆም፣ ምን አለ ቀብር ላይ ብትቆምና እነዚያ ጓደኞችን ብታስታውስ፣ እነዚያ ካንተ ፊት የሄዱትን ጓደኞችን ብታስታውስ። ቀብር ውስጥ ያለው ሁኔታቸውን አስተውል። ቀብራቸው ውስጥ አካላቸው እንዴት እንደተበጣጠሰ፣ ሚስቶቻቸው እንዴት ብቻቸው እንደቀሩ፣ ልጆቻቸው ከነሱ በኋላ የቲም እንደሆኑ፣ ገንዘቦቻቸው እንደተከፋፈለ፣ መስጂድና መቀመጫቸው ከነሱ ነፃ እንደሆኑ፣ ፋናቸው እንደጠፋ። አንተ እዚህ መንገድ ላይ ትሄዳለህ፣ ወላሂ ሩህ አትወጣም፣ ወላሂ ሩህ አትወጣም ከዱንያ ከሁለት ብስራቶች አንዱን ሳትሰማ። ወይ አብሽር በእሳት አንተ የአላህ ጠላት፣ ወይም አብሽር በጀነት አንተ የአላህ ወዳጅ። መጨረሻ እንዲያምር ጽናትን ያዝ። እሱ ታላቁ ከራማ እንደሆነ ወቅ። አደራ አደራ ነገ ማለትን ምኞት ማስረዘም። ወላሂ የእሳት ሰዎች ብዙ ለቅሶ ቆይ አደርገዋለሁ ከጅላለሁ እያሉ ነው። እወቅ አላህ ይባርክህና ሁሉን ነገር በምርጫ ታደርገዋለህ። ሞት ሲቀር ምርጫ የለህም፣ ትሞታለህ፣ ወደድክም ጠላህም። ሐሰን አሉ የአደም ልጅ የአላህን ፍራ፣ ሁለት ባህሪዎች አይሰብሰቡብህ፣ የሞት ስካርና የሞት ቁጭትና ጸጸት። ምን አይነት ሰዓት ናት? እሷንም የሚመስላት ሰዓት የሌለ። በሷ የተቋ ባለቤቶች ይሰቃያሉ፣ የጎዶሎ ባለቤቶች። ምን ያክል ጊዜ ትኖርበታለህ? ምን ያህል ትኖርበታለህ? አላውቅም አለ አለ ይሄንን ሲያበላሽሆን ምን ያህል ትቆይበታለህ? እዚህ አይደል እንደ መኖሪያ አለ። ይሄን ታምናለህ? ይሄን አምነህ ጤነኛ ነኝ እያልክ እየተቀበልክ ነው? ወላሂ የጤነኛ ሰውነት ባለቤቶች ቢያውቁ ኖሮ የያዙትን ይለፉ ይታገሉ ነበር። ልብ ውስጥ ህይወት ቢኖር ኑሮ ህይወት ያለውን ብትጠራ ይሰማህ ነበር። አንተ የምትጠራው ግን ህይወት የሌለውን ነው። ከስካርህ ንቃ፣ ከቁጭትህ በፊት ጉድጓድ ውስጥ መግባትና ዘመዶችህንም መተውን አስብ። ከእንቅልፍ ምንጣፍ ላይ ተነስ፣ እኔ ተመልሻለሁ በል። መልካም ነገሮችን ለመስራት ተቻኮል። የምንፈልገው ከማምለጡ በፊት የሚነዳ ፈጣን ጎርጓሪ ታጋይ፣ ሞትም ፈላጊ። መቃብሮችን ስለ ነዋሪዎቻቸው ጠይቋቸው። መቃብሮችን ስለ ነዋሪዎቻቸው ጠይቋቸው። ለህዶችንም ስለ ባለቤቶቻቸው ጠይቋቸው። ከወጣትነት በኋላ ሽምግልና እንጂ አለ እንዴ? ሰዎች ይመጣሉ፣ ሌሎች ደግሞ ይጓዛሉ። ማህፀኖች ይገፋሉ፣ መሬት ደግሞ ትውጣለች። ሰዎች ተዘናክተዋል፣ ሊነቁ አልቻሉም፣ ሞትና ሰከራት እስካላገኛቸው ድረስ። ወንድሞቼ ህይወት ማለት በዚች ህይወት ጀርባ ላይ በጊዜ የተወሰነችና የተገደበች ናት። በእርግጠኝነትም ፍጻሜ ይመጣል። ደጎችም መጥፎች ይሞታሉ፣ ተቅዮችም ወንጀለኞች ይሞታሉ፣ ጀግና ሙጃሂዶች ይሞታሉ፣ ተቀማጭ ፈሪዎች ይሞታሉ፣ የምጥቅ ባለቤት ራእዮች ይሞታሉ፣ ውዳቂዎች ይሞታሉ። እነዚያ ለሆድና ለብልት እንጂ የማይኖሩ። አላህ ጀለ ፊዑላ ይላል በሷ ላይ ሁሉም ጠፊ ነው ይላል። ሁሉም ነፍስ ሞትን ቀማሽ ናት። ትሞታለህ። አዎ ትሞታለህ። እሱ እውነታ ነው። ያ ሁሌ የምንሸሸው እሱ እውነታ ነው። እሱ ዘንድ የሚወድቀው
የአምባገነኖች አሸናፊነት፣ የካህዲያን ግትርነት፣ ራሳቸውን አምላክ ያደረጉ አመፀኞች ትዕቢት ያ እውነታ ነው። ከጽዋው አመፀኞችም ታዛዦችም የጠጡት ከጽዋው ጠጥተዋል ነቢያቶችና መልእክተኞች። አላህም አለ ካንተ በፊት ለማንም ዘላለም መኖርን አላደረግንም። ታዲያ ብትሞት እነሱ ዘውታሪ ናቸው። አልቃሽ ሁሉ ያለቅሳል፣ መርዶ ነጋሪ ሁሉ ያረዳል፣ የተቆጠበ ሁሉ ይጠፋል፣ የሚወሳ ሁሉ ይረሳል። ከአላህ ውጪ የሚቀር የለም። ከፍ ያለ አላህ ነው ከፍ ያደረገው። እወቅ አላህ ይጠብቀህ። የኖረ ይሞታል፣ የሞተም ያልፋል፣ መጪው ሁሉ ይመጣል። አላህን መገናኘት ተስፋ የሚያደርግ የአላህ ቀጠሮ መጪ ነውና ይዘጋጅ። ሕይወትህ የሚጀምረው ከመሞትህ በኋላ ነው። የአደም ልጅ ሆይ አንተ እናትህ ስትወልድህ እያለቀስክ ነበር፣ ሰዎች ግን በዙሪያህ እየሳቁ ተቀበሉ። እስኪ ለሕይወትህ መልካም ስራና በሞትህ ቀን ሲያለቅሱ አንተ ተደስተህ ሂድ። እወቅ ባረከላሁ ፊክ፣ በዚህች ሕይወት የመዘውተሪያ መንገድ የለም። እወቅ ባረከላሁ ፊክ፣ በዚህች ሕይወት የመዘውተሪያ መንገድ የለም። ሁሉም ይሞታል፣ እሱ ሞት ነው የምክሮች ሁሉ ታላቁና ገሳጩ። እሱ ወደ አኺራ የመጀመሪያ እርምጃ ነው። የሞተ ሰው ቂያማው ይቆማል። ነብዩ ሰለላሁ ዐለይሂ ወሰለም አሉ ቀብር የአኺራ የመጀመሪያ ማረፊያ ነው። ሀገራችን ፊታችን ነው። እውነተኛ ሕይወታችን ከሞታችን በኋላ ነው። የታሉ ኪስራዎች? የታሉ አምባገነኖች? የመጀመሪያ አመፀኞችስ? ገንዘባቸው ሌላ ሰው በላው፣ ዱንያ ተዘዋዋሪ ናትና ወደ ወራዳዋ ዱንያ ተዘነበሉ። ከፍ ያሉ ደረጃዎችንም አዘጋጁ። በሷን በተደሰቱ ጊዜ የሞት እጅ ጣለቻቸው። የምመክራችሁ በአንድ ነገር ብቻ ነው። ስንትና ስንት በዳይ ድንበር አለፈ፣ ቤተሰቡንም ሆነ ጎረቤት አልጠበቀም። የታል ያሰረው የመዘውተር እስር? ተመከሩ የልቦና ባለቤቶች። እንደ ተታለለ ከዱንያ ወጣ፣ ከከፈን ውጭ የተከተለው የለም። ወደ መበስበሻና መታፈኛ ቤት ገባ። ብታየው መከራ ሰፍሮበት ያ የሚያምር ፊቱ ተቀይሮ። ከስካርህ ንቃ አንተ ዝንጉ ሆይ፣ እርግጠኛም ሁን አንተም በቅርቡ ተጓዥ መሆንህን። አንተ የዝንጎችን ጎዳና ተጓዥ ሆይ፣ አንተ የመሃይማንን መንገድ የወደድክ ሆይ፣ መች ነው የምታየው ይህ ደረቅ ልብህ የሚለሰልስ? መች ነው ዱንያን ሽጠህ ዲንን የምትገዛ? የታል ጓድህ አብሮህ የነበረ የሄደ? የታል ያ ብዙ ሀብት ረጅም ምኞት አልገባምን ለህድ ውስጥ ከሥራው ጋር? የታል ያ በቤተ መንግሥት ውስጥ በጸጋ ይኖረው ወደ ቀብሩ አልወረደምን? ከስካርህ ንቃ፣ ጉድጓድ ውስጥ መግባትህንም ማስታውስ፣ ዘመዶችህንም ማስታውስ። አንድ ሰው ተመለከተ፣ የሞተ ዘመዱን በህልም ዋየ። አለው እንዴት ነህ አለ፣ በትልቅ ነገር ተጸጸትን። አንድ ሰው አየ የሞተ ዘመዱን በህልሙ። እንዴት ነህ አለው፣ በትልቅ ነገር ተጸጸትን አለ። እናውቅ ነበር ግን አልሰራንበትም። እናንተም ታውቃላችሁ ግን አትሰሩበትም። ወላሂ አንድ ሱብሃንአላህ ወይም ሁለት፣ አንድ ረክዓ ወይም ሁለት ረክዓ ባንዳችን መዝገብ ላይ ዛሬ ቢጻፍ ከዱንያ ውስጥ ካለው ሁሉ ይበልጥብናል። የምክሮች ፋና የታለ? የታለ የግሳጼው አሻራ? በልቦቻችን ያሉ አያቶች የታሉ? የረህማን ንግግር ፋና? አንተ ባለ 20 ከኩዮች ስንት ሞተው ነው አንተ የቀረኸው? አንተ ባለ 30 ወጣትነትን አግኝተህ አልተጸጸትክም? አንተ ባለ 40 ልጅነት ሄደ፣ አንተ ጨዋታ ላይ ዘወተርክ። አንተ ባለ 50 አንተ መታጨጃ የደረስክ አዝመራ ነህ። አንተ መታጨጃ የደረስክ አዝመራ ነህ። መቶን አጋምሰሃል፣ እስካሁን አልተስተካከልክም። አንተ ባለ 60 በልና ወደ ሂሳብ። አንተ የሞት ፍትጊያ ላይ ደርሰሃልና። አንተ ባለ 70 ምን አስቀድመሃል? ምንስ አዘግይተሃል? አንተ ባለ 80 ምክንያት የለህም፣ እስኪ በቃ ማይንተሃል። ወላሂ በአላህ እምላለሁ ዛሬ ቃሬዛ የተሸከመ ቀን ይመጣል፣ እሱንም በትከሻው አድርገው ሲሸከሙት። ዛሬ ወደ መቃብር ለዚያራ የገባ አንድ ቀን ይመጣል፣ እሱም እንዳይወጣ ሆኖ። ዛሬ ወደ ቤቱ የተመለሰ ቀን ይመጣል፣ እሱም የማይመለስበት። ዛሬ ወደ ቤቱ የተመለሰ ቀን ይመጣና